ቤቱ እንደወጣችሁ የቤድሩሙና ለሽንት ቤቱም አንድ ላይ ባልኮኒ ስፔስ ተሰጥቷቸዋል ማለት ነው። ስለዚህ እንደምታዩት ከሆነ እዚህ ጋር ቪውም እንዳለ አፓርትመንት ነው ያሉት። ስለዚህ እንደ ኮምፓውንድ ተደርጎ ነው የተሰራው። ኤሪያው ላይ ብዙም አልሰሰቱም። በጣም አሪፍ አድርገው አመቻችተው ነው የሰሩት። G+4 ታውን ሃውሶች ማለት ናቸውና ብዙም በቃ ብዙ ሰዎች የሚበዙበት አይደለም። አሁን ያለንበት ፍሎሩላ G+4 ነው። ስለዚህ በG+4 ላይ አንድ አባወራ እየሆነ ነው ማለት ነው የሚሄደው። ስለዚህ ብዙ ሰው ብዙ ጫጫታ አይኖርባችሁም። ግቢውንም ደግሞ አንድ ላይ በጋራ መጠቀም ትችላላችሁ ማለት ነው። ብዙ ሰው ባልበዛ ቁጥር ልጆቻችሁ የሚጫወቱበት ቦታ፣ እናንተም መኪና የምታቆሙበት፣ እንግዳ ብትጠሩ ማታፍሩበት ጽድት ያለ ስፔስ ለእናንተ ይኖራችኋል ማለት ነው። ስለዚህ አሁን ያየነው 130 ካሬ ላይ ያረፈ ሜትሮ ሪል ስቴት ላይ የሚገኝ አፓርተማ ነው ማለት ነው። ይሄን ይመስላል። ስንገባ ኪችኑ ስፔሱ እንደምታዩት ነው። ዳይኒንግ እና ሊቪንግ ሩሙ በዚህ ፎርማት ተቀምጦላችኋል። ሊቪንግ ሩሙ ደግሞ ያኔ መሰለ ባልኮኒ ስፔስ ሰጥቷችኋል።